ሰላም እንዴት ናችሁ? የጁኒየር አካዳሚ ቤተሰቦች በዛሬው ቪዲዮአችን ለፍሬሽማን ተማሪዎች የሚሰጠውን ኮሚኒኬቲቭ እንግሊሽ ላንጉዌጅ ስኪል ዋንን እንጀምራለን። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር ማድረጋችሁ እንዳትረሱ። ቀጥታ ወደ ቪዲዮ እንገባለን። ያው እንደምታዩት ወደ አምስት ዩኒቶች አሉት። ዛሬ የምናየው ዩኒት 1 ስተዲ ስኪልስ የሚለውን ነው። እንደምታዩት ግራመር ፎከስ ፓርት አለው ማለት ለሚድ የሚጠቅማችሁ ፓርት ላይ ነው ፎከስ የምናደርግ። ለምሳሌ እዚህ ጋር ግራመር ፎከስ ፓርቱ ሞዳል ኤንድ ኢንፊኒቲቭ ፎር ጊቪንግ አድቫይስን እሱ እናያለን። ሌላው ግራመር ፎከስ ፓርቱ ፕሬዘንት ፐርፌክት ቴንስ ነው፣ እሱንም እናያለን ማለት ነው። ቀጥታ ወደ ግራመር ፓርቱ እንገባለን። እንደምታዩት እዚህ ጋር ግራመር ፎከስ ፓርቱ ሞዳል ኤንድ ኢንፊኒቲቭ ቅድም እንዳልኳችሁ ብዙ አይነት ሞዳል ቨርቦች አሉ ለምንጠቀምባቸው። እዚህ ጋር ዋናው ሞጁላችሁ ፎከስ የሚያደርግ ጊቪንግ አድቫይስ ጋር እዛ ጋር ፎከስ የሚያደርግ። ወደዛ ከማግባታችን በፊት ሞዳል ቨርቦች ምንድናቸው የሚለውን አንዴ ነው። ሞዳል ቨርብ የምንላቸው በዋና ግስ ላይ ተጨማሪ ትርጉም የሚጨምሩ ቃላት ሲሆኑ ማለትም እንደ ችሎታን፣ ፍቃድን፣ ግዴታን፣ እድን ወዘተ የሚያሳዩ ሲሆኑ ማለትም እንደ ችሎታ ስላችሁ ኤቢሊቲን፣ ፍቃድ የምንለው ፐርሚሽንን፣ ግዴታን ደግሞ ነሰሲቲን፣ እድን ደግሞ እንደ ፖሲቢሊቲ ያሉ ነገሮችን የሚያሳዩ ናቸው። ከእነዚህ ውስጥ ሞጁሎ ዋናው ፎከስ የሚያደርግ ጊቪንግ አድቫይስ ወይም እንደዚህ ምክር በምትሰጡበት ጊዜ የምትጠቀሟቸውን ሞዳል ቨርቦች ጋር ነው፣ እዛ ጋር ነው ፎከስ የሚያደርግ። ለአድቫይስ ማለት ነው አድቫይስ ወይም ሰጀሽን ጋር የምንጠቀማቸው ሶስት አይነት አሉ በዋናነት ማለት ነው። የመጀመሪያው ሹድ ነው፣ ሁለተኛው ኦውቱቱ ነው፣ ሶስተኛው ደግሞ ሃድ ቤተር ነው። የመጀመሪያውን ስናየው ኦውቱቱ ሞራል ኦብሊጌሽን ለሆኑ ነገሮች ነው የምትጠቀሙባቸው። ማለት ሞራል ኦብሊጌሽን ስላችሁ እንደ ስነ ምግባር ግብረገብ የሆኑ ነገሮች ጋር ነው የምትጠቀሙባቸው ማለት ነው። ለምሳሌ ዩ ኦውቱቱ ሄልፕ ዮር ፓሬንትስ፣ አንተ ቤተሰብን ልትረዳ ይገባል። እንደ ስነ ምግባር እንደ ግብረ ገብ ነገር አይነት ነገር ነው ኤግዛምፕሉ የሚያሳየን። ሌላው ሁለተኛው ደግሞ ሹድ ነው። ሹድ በዋናነት የምንጠቀምበት ለአድቫይስ፣ ለዲዩቲ እና ለሰጀሽን ነው። ዲዩቲ ማለት ግዴታ፣ ሰጀሽን እንደ አስተያየት ስትናገሩ ግዴታ ስላችሁ እንደ መስትና እንደ ሀብቱ ሀይ ባይሆንም ለግዴታ ትጠቀሙበታላችሁ፣ ለአስተያየት ትጠቀሙበታችሁ፣ ምክር ለመስጠት አድቫይስ ለመስጠት ትጠቀሙበታላችሁ። ለምሳሌ ዩ ሹድ ዱ ዮር ክላስ ወርክ፣ አንተ የክላስ ወርክን ወይም የክፍል ስራን ልትሰራ ይገባል። ምክር እየሰጣችሁት ነው፣ አድቫይስ እየሰጣችሁት ነው። ሌላው ሶስተኛው ሃድ ቤተር ነው። ሃድ ቤተር ለስትሮንግ አድቫይስ ለዋርኒንግ እንጠቀምበታለን። ሹድ እና ሃድ ቤተር ምን መሰላችሁ? ሁለቶችም አድቫይስ ናቸው፣ ግን ሃድ ቤተር ከሹድ የበለጠ ስትሮንግ ነው። የምትሰጡት አድቫይስ ጠንከር ያለ ነው፣ እንደ ዋርኒንግ ነገር እንደ ማስጠንቀቂያ እያስጠነቀቃችሁት ነው ምክር የምትሰጡት ማለት ነው። ለምሳሌ ዩ ሃድ ቤተር ስቶፕ ስሞኪንግ አዘርዋይስ ዩ ዊል ዳይ፣ አንተ ማጨስኪን ልታቆም ይገባል አለበለዚያ ትሞታለህ። ኮንሲኩዌንስን እየነገራችሁት ነው፣ እያስጠነቀቃችሁት ነው አይደለ? ዋርን እያደረጋችሁት ነው። ይህን ማጨስን የማታቆም ከሆነ ትሞታለህ። መቼም ይህን መሞቱን ቀነስ ባለ አስተያየት መቼም አስጠነቅቁትም አይደለ? ከፍ ባለ በሹድ ሳይሆን በሃድ ቤተር ጠንክር ያለ አስተያየት ነው የሚሰጡት ማለት ነው። ይህን ይመስላል የሶስቶች ገለጻ። አሁን ወደ አክቲቪቲያችሁ ልመለስ። የመጀመሪያው አክቲቪቲ 1.21 ሴንቴንስ ኮምፕሊቴሽን ይላል። ኮምፕሊት ዘ ፎሎዊንግ ሴንቴንስ ባይ ቹዚንግ ዘ ኮሬክት ወርድ ወይም ፍሬዝ ፍሮም ዘ ኦልተርኔቲቭ ጊቭን ይለናል። የመጀመሪያው አይ ኒድ ኤ ኳይት ፕሌስ ቱ ስተዲ ይለናል። እኔ ጸጥ ያለ ቦታ እፈልጋለሁ ለማጥናት ይለናል። ዌር ብላንክ ጎ፣ ወዴት መሄድ አለብኝ ብሎ እየጠየቃችሁ ነው። ከእናንተ ምን እየፈለገ ነው? አስኪንግ ፎር አድቫይስ ነው ይሄኛው ጥያቄ ማለት ምክር እንድትሰጡት እየጠየቃችሁ ነው እናንተን። ስለዚህ አሁን እዚህ ጋር በእንደዚህ አይነት ኩዌስችን ጊዜ ፎርም አለው ማለት የሹድ አገባብ አለው ፎርሙን። አሁን ስትራክቸሩን ስታዩት የመጀመሪያው አይ ሹድ ይላል። ይሄኛው እናቆየውና ኦቱቱ አይ አይሆንም። ምክንያቱም አንደኛ ሞራል የሆኑ ቅድም እንዳልኳችሁ ሞራል እና እነዚህ ግብረ ገብ ስነ ምግባር የሆኑ ነገር መቼም አይደለም አይደል? እዚህ ጋር እየነገራችሁ ያለ ማጥናት አለብኝ ጸጥ ቦታ ያለ እና ወዴት ልሄድ ምናምን ብሎ አድቫይስ እየጠየቃችሁ ነው።
ስለዚህ ይሄ ደግሞ ከሞራል ጋር የተያያዘ ስላልሆነ ኦቱትን ታስወግዳላችሁ። ስለዚህ መካከለኛ አይሆንም። አሁን አይ ሹድ እና ሹድ አይን ስታዩት ምንድነው ስትራክቸራቸው ይለያያል አይደለ? የመጀመሪያው በሳብጀክት ነው የሚጀምር፣ ቀጣይ ያለው ደግሞ በሹድ ነው የሚጀምር። አሁን እዚህ ጋር ማስተዋል የለባችሁ አንድ የምትይዙልኝ የሚገባ ነገር፣ አንድ ሰው ከእናንተ ምክር እንድትሰጡት የሚጠይቃችሁ ነገር ከሆነ የሹድ ፎርሙ ምን አይነት መሰላችሁ? እዚህ ጋር ብትጽፉልኝ ደስ ይለኛል። ሹድ ፕላስ ሳብጀክት ፕላስ ቤዝ ቨርብ ነው። አንዴ ልድገምላችሁ። ሹድ ፕላስ ሳብጀክት ፕላስ ቤዝ ቨርብ ነው። ለምሳሌ እዚህ ጋር በምሳሌ ልንገራችሁ። ዌር ሹድ አይ ጎ አይደል የሚል እዚህ ጋር አሁን ለምሳሌ ቅድም በነገርኳችሁ ሹድ ዌር ብሎ ቀጥሎ ምንድን ነው ያልኳችሁ? ሹድ እሺ፣ በሹድ የሚጀምር የትኛው ነው? የመጀመሪያውና ከመጨረሻው ጋር ከሶስተኛው በሹድ የሚጀምረው መጨረሻ ያለው ነው አይደል? ስለዚህ ሹድ ይሆናል። ሹድ ትክክል ነው። ሹድን ታርማላችሁ። ከዛ ሁለተኛ ፕላስ ሳብጀክት። እሺ፣ ከሹድ ቀጥሎ ሳብጀክት ስላለ ይሄም ትክክል ነው። ሹድ ፕላስ ሳብጀክት አይ፣ ከዛ ቤዝ ቨርቡ ነው ጎ ይሆናል ማለት ነው። ስለዚህ ትክክለኛ ለአድቫይስ አንድ ሰው ለአድቫይስ ሲጠይቃችሁ የሹድ ፎርም ምን ምንድነው አልኳችሁ? ሹድ ፕላስ ሳብጀክት ፕላስ ቤዝ ቨርብ ነው። ስለዚህ አንሰራችን ማን ይሆናል? ሹድ አይ ጎ ይሆናል ማለት ነው። ሁለተኛው ዘ ኤርላይንስ አሎስ ኦንሊ 2 ፒስ ኦፍ ላጌጅ ዩ ብላንክ ፓክ ቱ ማች ኦር ዩ ዊል ሃቭ ቱ ቴክ ሰም ኦፍ ኢት አውት አት ዘ ኤርፖርት ይለናል። ምንድነው የሚል ይሄኛው? አየር መንገዱ 2 ጓዞችን ብቻ ነው የሚፈቅድላችሁ ብሎ ነገራችሁ። አንድ ሰው የሚፈቅደው አየር መንገዱ ማለት ነው። ስለዚህ ለአንድ ሰው ምን ብላችሁ ትመክሩታላችሁ? ዩ ብላንክ ፓክ ቱ ማች ኦር ዩ ዊል ሃቭ ቱ ቴክ ማለት ብዙ እቃዎችን አትያዝ ወይም ጥቂቶችን አስወግድ፣ 2 እንዲሆኑ ማለት ነው። እንደዛ ብላችሁ አሁን ምክር ልትሰጡ ነው። ስለዚህ አሁን ይሄን ስትራክቸሩን ስታዩት ሃድ ቤተር ነው አይደለ? ሶስቱም ሃድ ቤተር ነገር ነው። ሃድ ቤተር ስትራክቸር ነው። የመጀመሪያውን ስታዩት ሃድ ቤተር ኖት ይለናል አይደለ? እሺ ይሄኛውን አቆዩት። ሁለተኛው ቤተር ኖት ይላል። ምን ይጎሏል? ይሄኛው ሃድ ቤተር ለመሆን ምን ይጎሏል? ሃድ ይጎሏል አይደል? ስለዚህ እንታስወግዳላችሁ። ይሄ አይሆንም፣ ኤክስ ይሆናል። ሶስተኛው ምን ይውላል? ሃድ ኖት ቤተር። አሁን ሁለቶችን እናስተያይላችሁ። በደንብ አዳምጡኝ። እዚህ ጋር ሃድ ቤተር ኖት እና ሃድ ኖት ቤተር ነው አይደል የሚል። አሁን እዚህ ጋር መያዝ ያለባችሁ ኖት በሃድ እና በቤተር መካከል መግባት አይችልም። በደንብ ያዙልኝ። እዚህ ጋር ኖት በሃድ እና በቤተር መካከል መግባት አይችልም። ስለዚህ ሃድ ኖት ቤተር አይሆንም። ስለዚህ እንታስወግዳላችሁ። ስለዚህ ኖት የሚገባ በሃድ ከሃድ ከቤተርና ከሃድ እና ከቤተር ቀጥሎ ነው መሆን ያለበት። ስለዚህ ሃድ ቤተር ኖት ይሆናል ማለት ነው። ሶስተኛው ጋር ኤ እና ቢ እያወሩ ነው። አይ ቲንክ ዛት ዘ ግሬድ ማይ ቲቸር ጌቭ ሚ ኦን ማይ ቴስት ኢዝ ሮንግ ይላል። ኤ ምን ብሎ ተናገረ? ሳስበው መምህር ለእኔ የሰጠችኝ ግሬድ ስህተት ነው ብሎ ተናገረ። ስለዚህ ቢ ምን አለ? እውነትህን ነው አለው። ከዛ ዩ ብላንክ ቱ ሄር አፍተር ክላስ ቱዴይ፣ ከክላስ በኋላ መምህሪትን ልታወራት ይገባል ይለናል። አሁን እዚህ ጋር እሺ እንምረጥ። የመጀመሪያው አውት ቶክ ይላል። ማን ትጎላለች? እዚህ ጋር ቱ ትጎላለች አይደለ? አውት ከማን ጋር ነው የሚሄድ? ከቱ ጋር ነው የሚሄድ። ስለዚህ ቱ ትጎላለች፣ ይሄም አይሆንም። ሁለተኛው ሹድ ቱ ቶክ ይሆናል። አሁን ከቱ ጋር የሚሄድ ማን ነው? አውት ነው አይደለ? ሹድ ደግሞ ከቱ ጋር ይሄድ። ስለዚህ ሹድ ከቱ ጋር ስለማይሄድ እዚህም አይሆነንም። ቀጥሎ አውት ቱ ቶክ ነው አይደለ? አውት ከማን ጋር ይሄዳው? ከቱ ጋር። ቀጥሎ ቨርብ አለ። ይሄ ትክክለኛ ፎርሙ ስትራክቸሩ ነው። ስለዚህ መልሳችን አውት ቱ ቶክ ይሆናል። አራተኛው ምን ይለናል? ኢትስ ሬኒንግ ኤንድ አይ ዶንት ዋንት ቱ ጌት ማይ ድሬስ ዌት። ምን አለ? እየዘነበ ነው አለች አንዲት ልጅ። ስለዚህ እና እኔ ቀሚሴ እንዲረጥብ አልፈልግም ብላ ተናገረች። ስለዚህ ምን አለች? አይ ብላንክ አን አምብሬላ፣ ጥላ መያዝ አለብኝ ብላችሁ ብላ ልትናገር ነው። ስለዚህ እንደዛ ብላ ለመናገር ሃድ ቤተር ኖት ብሪንግ። ይህን እስኪ ያስገቡት። ምን ይሆናል? እኔ ጥላ መያዝ የለብኝም ነው የሚሆን። እንደው ከስትራክቸሩ ውጡና ማለት ሚኒንጉን ራሱ ብትረዱት ጥላ መያዝ የለብኝም ነው የሚሆን። ዝናብ እየጣለ ነው፣ ስለዚህ ጥላ መያዝ የለብኝም አይሆንም። ስለዚህ አይሆንም። ይህን ታስወግዳላችሁ። ሁለተኛው ሃድ ቤተር ቱ ብሪንግ ይሆናል አይደለ? ይሄ ደግሞ አይሆንም። ለምንድን ነው? ሃድ ቤተር ከቱ ጋር አይሄድም። ከቱ ጋር የሚሄድ ማን ነው? አውትቱ ነው አይደለ? ስለዚህ ይህንን ታስወግዳላችሁ። የመጨረሻው ሃድ ቤተር ብሪንግ ነው የሚሆን። ይሄኛው ትክክለኛ ስትራክቸሩ ነው። ይሄኛው ይሆናል ማለት ነው። አምስተኛው አም ቬሪ ሆት ብሎ የተናገረ። ስለዚህ ቢ ደግሞ ምን ብላችሁ አድቫይስ ታደርጉታላችሁ? ኤን ዩ ብላንክ ኮት
ኮት ልታወልቅ ይገባል ብላችሁ ልትናገሩት ነው። ስለዚህ እስኪ እንየው ስትራክቸሩን። የመጀመሪያው ሹድ ቴክ ኦፍ ይላል። ይሄኛው ትክክል ነው አይደል? ስትራክቸር ምንም የሚጎለው ነገር የለም። እሺ ይሄ ትክክል ነው። ቢ ነው እስኪ ኦውት ቴክ ኦፍ ይላል። አሁን እዚህ ጋር ማን ይጎላል? አውት ከማን ጋር ነው የሚሄድ ብያቸዋለሁ? ከቱ ጋር ነው የሚሄድ። ስለዚህ ቱ ስለሚጎል ይሄም አይሆንም። ቀጥሎ ያለው ቤተር ሃድ ይላል። አሁን ይሄ አዘበራረቀው። ሃድ ነበር መጀመሪያ የሚሆን፣ አሁን ገለባበጠው፣ ቤተር ሃድ አረገው። ሃድ ቤተር ነበር የሚሆን፣ ስለዚህ የማይሆንም። ስድስተኛው ስለዚህ መልሱ ማን ነው? ሹድ ቴክ ኦፍ ይሆናል ማለት ነው። ስድስተኛው ምን ይላል? አይ ዲድ ኖት አንደርስታንድ ማች ኢን ዘ ላስት ሌክቸር፣ በባለፈው ሌክቸር ጊዜ ብዙም አልተረዳውም ብሎ ተናገረ። ስለዚህ አይ ብላንክ ሞር ኦን ዘ ቶፒክ፣ በርዕሱ ዙሪያ ብዙ ማንበብ አለብኝ ብሎ ሊናገር። እሺ አውት ሪድ ይላል። የመጀመሪያው ምን ይጎሏል? ቱ ይጎሏል። ስለዚህ አይሆንም። ሁለተኛው ሃድ ቤተር ሪድ ነው። ይህን ስትራክቸሩ ስታዩት ትክክል ነው አይደል? ይሄ ይሆናል ማለት ነው። ስለዚህ ይሄ ይሆናል። ቀጥሎ ያለው ሃድ ሪድ ቤተር ይላል። አሁን ይህን አዘበራረቀው አይደለ? ቨርቡን መካከል አደረገው፣ በሃድ እና በቤተር መካከል አደረገው። አሁን እዚህ ጋር መሆን የነበረበት ሃድ ሆኖ ቤተር፣ ከዛ ሪድ ከቤተር ቀጥሎ ነው ቨርቡ መሆን የነበረበት። ግን እዚህ ጋር ስላዘበራረቀው ስትራክቸሩን ይሄ አይሆንም። መልሱ ምን ይሆናል? ሃድ ቤተር ሪድ ይሆናል ማለት ነው። ይሄን ይመስላል። ይሄ ዳያሎጉ ያው ተለማመዱበት። ያው ምክር ለመስጠት ነው። ለምሳሌ አንድ ሰው አም አዲንግ ዌት ሪሰንትሊ ብሎ ነገራችሁ። ያው የመጀመሪያው ስለተሰራላችሁ ሁለተኛ አንድ ልስራላችሁ ነው። ሌላውም በዚህ መሰረት መስራት ትችላላችሁ። ተለማመዱበት። ለምሳሌ አም አዲንግ ዌት ሪሰንትሊ፣ አንድ ሰው ምን አላችሁ? በቅርቡ ክብደትን እየጨመርኩ ነው ብሎ ነገራችሁ አንድ ሰው። ስለዚህ እናንተ ምን ብላችሁ አድቫይስ ታደርጉታላችሁ? ማለት ኪሎ እንዲጨምር ክብደቱ እንዲጨምር ምን ብላችሁ አድቫይስ ታደርጉታላችሁ? ዩ ሹድ ኤክሰርሳይዝ ሬጉላርሊ ኤንድ ኢት ሄልዚ ፉድ። አንተ ዌት እንዲጨምር ከፈለክ ኤክሰርሳይዝ ሪጉላርሊ ማለት በትክክለኛ መንገድ መልኩ ኤክሰርሳይዝ አድርግ፣ እንደገና ደግሞ ሄልዚ ፉድ ምግብ ብላ፣ እንደዚህ አይነት ነገር ብላችሁ አድቫይስ ታደርጉታላችሁ። ሌላውም ሊያደርጋችሁ አድቫይስ ተለማመዱበት። ሌላው ፎከስ ላደርግ የፈለኩበት ፓርት አንድ ግራመር ፓርት አለች። እሷ ምንድን ትላለች መሰላችሁ? ፕሬዘንት ፐርፌክት ቴንስ። ይችኛዋ ግራመር ፎከስ ፓርቷ ፕሬዘንት ፐርፌክት ቴንስ ትላለች። ፕሬዘንት ፐርፌክት ቴንስ ምን አይነት ቴንስ መሰላችሁ? በድሮ የተጀመረ ነገር ግን አሁን ድረስ ተጽዕኖ ያለው እንዲህ አይነት ቴንስ ምን ይባላል? ፕሬዘንት ፐርፌክት ቴንስ። ምን ማለት መሰላችሁ? ቴንሱ ማለት አክሽኑ የተጀመረ በፓስት ነው ግን አሁን ድረስ ኢፌክቱ አለ። እንዲህ አይነት ቴንስ ነው ያልኳችሁ። እሱ እንደዚህ አይነት ቴንስ ምን ይባላል? ፕሬዘንት ፐርፌክት ቴንስ ይባላል ማለት ነው። አንዴ በደንብ አዳምጡ። እንግሊዝ ላይ ፕሬዘንት ፐርፌክት ቴንስ ያው ስትራክቸር አለው እንደ ሌሎች ቴንስ። ሳብጀክት ፕላስ ሃዝ ወይም ሃቭ ሊጠቀም ይችላል። እንደ ሳብጀክቱ ፕላስ ቨርብ ስሪ ትጠቀማላችሁ ማለት ነው። ኤግዛምፕል ዊ ሃቭ ደን ዘ ኤክሰርሳይዝ። ኤክሰርሳይሱን ጨርሰናል ግን በቅርቡ። አያችሁት አይደለ? አክሽኑ እኮ አልቋል ግን ቅርብ ጊዜ ነው። አያችሁት? በቅርብ ጊዜ ነው ያለቀ። እሺ ሌላው ፕሬዘንት ፐርፌክት ቴንስን የምትጠቀሙባቸው ጊዜያት አሉ። ለምሳሌ ሪሰንት ፓስት አክሽን ከሆነ ማለት የቅርብ ጊዜ ከሆነ ድርጊቱ ተደርጓል ግን ብዙ ግን አልቆየም ማለት የቅርብ ጊዜ ነው አክሽኑ። እንዲህ አይነት ሪሰንት ፓስት አክሽን ሲሆን ሌላው መቼ ትጠቀማላችሁ መሰላችሁ? አንዳንዴ ታይም ላይ ይጠቀስ ይችላል። ታይሙ ሜንሽን ላይ ሆንላችሁ ይችላል። በዚህ ጊዜ ኪወርዶች አሉ። አሁን እዚህ ጋር በደንብ ያዙልኝ። ኪወርዶች አሉ። ታይሙ ላይ ይጠቀስ ይችላል። ለምሳሌ እንደ ጀስት ኪወርዶችን ያዙልኝ። ጀስት፣ ሪሰንትሊ፣ ሌትሊ የሚሉ ቃላት አሉ። እነዚህ ቃላት ካሉ ቀጥታ ፕሬዘንት ፐርፌክት ቴንስ ነው የምትጠቀሙ። ለምሳሌ ሂ ሃዝ ጀስት ካም፣ እሱ አሁን ነው የመጣ። አሁን የመጣ ብዙም አልቆየም ማለት ነው። የቅርብ ጊዜ አክሽን ነው። መጥቷል ግን ብዙም አልቆየም። የቅርብ ጊዜ አክሽን ነው። ሌላው ሃቭ ዩ ሲን ሳራ ሌትሊ፣ ሳራን በቅርቡ አይተሃታል። በቅርቡ አያችሁት አይደለ? በቅርቡ አይተሃታል አልቆየም ማለት ነው። ያለፈ አክሽን ነው ግን አልቆየም። ሌላው ሺ ሃዝ ፊኒሽድ ሀር ጆብ ኤንድ ሺ ኢዝ ዌቲንግ ፎር ሀር ፔይ ናው። ምን ይላል ቴንሱ? ሺ ሃዝ ፊኒሽድ፣ እሷ ስራዋን ጨርሳለች እና ምን እየጠበቀች ነው? ክፍያዋን እየጠበቀች ነው። እሺ ሌላው
ሪሰንት ፓስት አክሽን ኢን ኮኔክሽን ዊዝ ኢትስ ኢፌክት አት ፕሬዘንት። ቅድም እንዳልኳችሁ ያለፈ አክሽን ነው ግን ኢፌክቱ ፕሬዘንት ላይ ያለ እንደዚህ አይነት ቴንስ ካለ ፕሬዘንት ፐርፌክት ነው። ሌላው ፎር አክሽን ስታርትድ ኢን ዘ ፓስት በት ኖት ኮምፕሊትድ። እንዲህ አይነት ቴንስ ማለት ምን ማለት መሰላችሁ? አንድ አክሽን በፓስት ይጀመርና ግን አላለቀም። በደንብ አስተውሉልኝ። አክሽን በፓስት ተጀምሯል ግን አላለቀም። እሺ እንዲህ አይነት ቴንስ ካለ እንዲህ አይነት ቴንስ መሆኑን ማለት አክሽን በፓስት ተጀምሯል ግን አላለቀም። እንዲህ አይነት ቴንስ መሆኑን የሚነግሩ ኪወርዶች አሉ። በደንብ አዳምጡልኝ፣ ያዙልኝ። አንደኛ ሲንስ፣ ሁለተኛ ፎር፣ ሶስተኛ የት። እነዚህ ቃላት አሉ። ያው ልዩነታቸውን ለማወቅ ያክል ዝም ብለን ከምናልፋቸው ሲንስን የምትጠቀሙት ስፔሲፊክ የሆነ ፖይንት ኦፍ ታይም ሲገለጽላችሁ፣ ለምሳሌ ሺ ሃዝ ሊቭድ ሂር ሲንስ 2010 2010 ማለት እሷ እዚህ መኖር የጀመረች ከ2010 ጀምሮ ነው። ከምትል ትርጉም አላት። ሲንስ ማለት አያችሁታል? መነሻውን እየነገራችሁት ነው። ሲንስ ካለ የምትነሱበትን ቦታ ታውቃላችሁ። በዚህን ጊዜ ትናገራላችሁ ማለት ነው። ሲንስን ማለት አሁንም ድረስ እየኖረች ነው ማለት ነው። አሁንም ድረስ ትኖራለች ማለት ነው። ከ2010 ጀምሮ ኢፌክቱ አሁን ድረስ አለ ማለት ነው። ሌላው ሁለተኛው ፎር ነው። ፎርን የምትጠቀሙት ለሌንግዝ ኦፍ ታይም ነው ማለት እርዝመት ነው የምትናገሩት፣ ማለት የጊዜውን እርዝመት ነው የምትናገሩት። ለምሳሌ I have taught in high school for 5 years። እኔ ለ5 ዓመት ያክል ሃይ ስኩል አስተምሬያለሁ። አያችሁት አይደል? ሲንስ ምንድን ነበር ያልኳችሁ? ከመነሻ እየተናገራችሁ። ይሄን ግን እርዝማኑ ለ5 ዓመት እንደዚህ ለ5 ዓመት ለ2 ቀን እንደዚህ ርዝመቱን ነው የምትናገሩ። በዚህ ጊዜ ፎር ትጠቀማላችሁ። የትን ደግሞ በኔጌቲቭ ቴንስ እና በኩዌስችን ጊዜ ነው የምትጠቀሙት። ለምሳሌ the mails have not arrived yet። ሜሉ እስካሁን ድረስ አልደረሰም። አያችሁት አይደል? እስካሁን ድረስ ተልኳል ግን እስካሁን ድረስ አልደረሰም። ኢፌክቱ አሁን ድረስ አለ ማለት ነው። have not ይላል። አሁን እዚህ ጋር ኔጌቲቭ ነው አይደል? have not። ስለዚህ እየተጠቀመላችሁ መጨረሻ ላይ ማለት ነው። እንደዚህ አድርጋችሁ ትጠቀማላችሁ። ሌላው በደንብ የምትይዙልኝ ነገር ፕሬዘንት ፐርፌክትን ያለፈ ታይም ላይ ማለት ፊኒሽድ የሆነ አክሽን መጨረሻ አክሽኑ በፓስት ሙሉ በሙሉ ያለቀ ቴንስ ላይ አትጠቀሙ። ማለት ምን ለማለት ፈልጌ መሰላችሁ? አሁን ለምሳሌ ላስት ዊክ፣ ኤጎ፣ የስተርዳይ፣ ኢን 99 እነዚህ የሚሉ ቃላት ካሉ በፍጹም ፕሬዘንት ፐርፌክት መጠቀም የለባችሁ። ማለት እነዚህ ሙሉ በሙሉ አክሽኑ ማለቁን ነው የሚነግሩት። ስለዚህ በዚህ ፈንታ ምን ትጠቀማላችሁ? ፓስት ትጠቀማላችሁ ማለት ነው። ሲምፕል ፓስት ትጠቀማላችሁ ማለት ነው። ቪቱ አድርጋችሁ እንደዚህ አድርጋችሁ ትጠቀማላችሁ። ይሄን ያህል ካልን ስለ ፕሬዘንት ፐርፌክት ቴንስ እስኪ አሁን ይሄን ያህል ከተገነዘባችሁ ወደ አክቲቪቲው እንምጣና ኮምፕሊት ሴንቴንስ ይላል። አክቲቪቲ 1.4 ኮምፕሊት ዘ ጋፕስ ዩዚንግ አይዘር ዘ ፕሬዘንት ፐርፌክት ኦር ፓስት ሲምፕል ፎርም ኦፍ ዘ ቨርብ ኢን ዘ ብራኬት ዌን ዩ ፊኒሽድ ኮምፔር ዩር አንሰር ዊዝ አናዘር ስቱደንት ይላል። ያው መልሳችሁ ከጨረሳችሁ በኋላ ከጓደኞቹ ጋር አስተያዩ ነው የሚለን። እስኪ እንጀምረው። የመጀመሪያው የስተርዴይ ዊ ብላንክ ፕላይ ፉትቦል አፍተር ክላስ። ትላንትና ኳስ ተጫውተናል ከክላስ በኋላ ብሎ ተናገረ። አሁን እዚህ ጋር ኪወርድ ማስመር ያለባችሁ ቃል ማናት? የስተርዴይ። ቅድም እንዳልኳችሁ ላስት ዊክ፣ ኤጎ፣ የስተርዴይ፣ ኢን 99 እንደዚህ የሚሉ ቃላት ካሉ ቀጥታ የምትጠቀሙት ሲምፕል ፓስት ነው የምትጠቀሙ። ቪቱ ነው ቀጥታ የምታደርጉት ቨርቡን ማለት ነው እንጂ ፓስት ፐርፌክት ነው ፕሬዘንት ፐርፌክት አትጠቀሙ። የምትጠቀሙት ፓስት ሲምፕል ነው። ስለዚህ የቪቱ የሲምፕል ፓስት ደግሞ ስትራክቸሩ ምንድነው? ሳብጀክት ፕላስ ቨርብቱ ነው አይደለ? ስለዚህ የፕላይ ቪቱ ፎርሙ ምንድነው? ፕላይድ ይሆናል ማለት ነው። ስለዚህ አንሰራችን ፕላይድ ይሆናል። ሁለተኛው ዘ ቦይስ ብላንክ ዘ ካር ኢት ሉክስ ኒው ኤጌን። ልጆቹ እነዚያ ወንዶቹ ማለት ነው መኪናትን አጸዷት እና እንደገና አዲስ መኪና ትመስላለች። አሁን ድረስ ኢፌክት አለች አይደለ? ማለት አሁን ያጠቡት እኮ አልፏል ግን አሁን ድረስ አዲስ ትመስላለች ነው የሚለን። ስለዚህ ይሄ ከሲምፕል ፓስት ይልቅ ፕሬዘንት ፐርፌክት ቅድም እንዳልኳቸው ማለት ነው ፕሬዘንት ኢፌክት ካለው እንዴት ነገር ፕሬዘንት ፐርፌክት ትጠቀማላችሁ። ስለዚህ ፕሬዘንት ፐርፌክት ደግሞ ቅድም እንደነገርኳችሁ ስትራክቸሩ ምንድነው? ሳብጀክት ፕላስ ሃዝ ወይም ሃቭ ልትጠቀሙ ትችላላችሁ። እንደ ሳብጀክቱ ትወሰናላችሁ። ከዛ
ቪ3 ይሆናል ማለት ነው። ስለዚህ አሁን ዘ ቦይስ ነው የሚል አይደለ? ቦይስ ፕሉራል ነው አይደለ? ፕሉራል ከሆነ ደግሞ አይደል የምትጠቀሙት ሃቭን ትጠቀማላችሁ። ስለዚህ መልሱ ምን ይሆናል? ሃቭ ክሊንድ ይሆናል ማለት ነው። የክሊን ቪ3 ፎርሙ ክሊንድ ይሆናል። ሃቭ ክሊንድ ይሆናል ማለት ነው። እሺ ሶስተኛው ምን ይላል? ዊ ብላንክ ዘ ቡክ ናው ዊ ካን ዎች ዘ ፊልም። እኛ አሁን እዚህ ጋር ኪወርድ ማናት እዚህ ጋር ጀስት፣ ቅድም ጀስት፣ ሪሰንትሊ፣ ሌትሊ እነዚህ ቃላት ካሉ ምንድነው ትጠቀማላችሁ ያልኳችሁ? ፕሬዘንት ፐርፌክት። ስለዚህ ጀስት ስላለች ቀጥታ ምንድነው የምታደርጉት? ፕሬዘንት ፐርፌክት ይሆናል። ዊ የሚለው ፕሉራል ስለሆነ ማንን ይወስዳል? ሃቭን ይወስዳል። ሪድ ያው ቪ3 ፎርሙ ቪቱም ሪድ ነው። ስለዚህ ምን ይሆናል? ዊ ሃቭ ጀስት ሪድ ዘ ቡክ። ስለዚህ እንደዚህ ይሆናል መልሱ ማለት ነው። አራተኛው አይ ፈርስት ብላንክ ማይ ቤስት ፍሬንድ 3 years ago። አሁን እዚህ ጋር ኪወርድ ማናት? ቀጥታ ማየት ያለባችሁ ቀጥታ ምንም ሳትተረጉም ኤጎ የምትል ቃል ያለች አይደል? ቅድም ደግሞ ላስት ዊክ ኤጎ፣ የስተርዳይ፣ ኢን 99 እንደዚህ ቃላት ካሉ ቀጥታ የምትጠቀሙት ምንድነው ብያችኋለሁ? ሲምፕል ፓስት ነው ብያችኋለሁ አይደለ? ስለዚህ ሲምፕል ፓስት ደግሞ ስትራክቸሩ ምንድነው? ሳብጀክት ፕላስ ቪቱ ነው አይደለ? ስለዚህ ቨርቡን ቀጥታ ቪቱ ታረጉታላችሁ። የሚት ቪቱ ፎርሙ ምንድነው? አንዷን ኢ ካንስል ማድረግ ነው። ኤምኢቲ ይሆናል ማለት ነው። አምስተኛው ነን ኦፍ ማይ ፋሚሊ ሜምበርስ ብላንክ አናዘር ካንትሪ ቢፎር። አሁን እዚህ ጋር ኪወርድ አለች ቅድም ሳልነግራችሁ ኤቨር የምትል ቃል አለች አይደል? ችም ትናግረናለች ወይም ቴንሱን መረዳት ትችላላችሁ። ለምሳሌ ነን ኦፍ ማይ ፋሚሊ ሜምበር ከኛ ቤተሰብ ምንም ሰው ይሄን ካንትሪ ሌላ ሀገር የጎበኘ የለም ከዚህ በፊት ማለት ነው። አሁን ድረስ እስካሁን የምትል ቃል አለች አይደል? እስካሁን የሚል ሴንስ አለው የፕሬዘንት ፐርፌክት ባይ ዘ ዌይ። ስለዚህ እስካሁን፣ ስለዚህ ኤቨርን መረዳት ትችላላችሁ፣ ቴንሱን መረዳትም ትችላላችሁ። ስለዚህ ከሲምፕል ፓስት ይልቅ ሞር አሪፍ ብትጠቀሙት አሪፍ እዚህ ጋር ፕሬዘንት ፐርፌክት ነው። ስለዚህ ነን ኦፍ ማይ ፋሚሊ ሜምበርስ ነው አይደል የሚል። ስለዚህ ቴንሱ ምን ይሆናል? ሃዝ ኤቨር ቪዚትድ ይሆናል አይደል? ሃዝን ትጠቀማላችሁ። ከዛ የቪዚትድ ቪ3 ፎርሙ ደግሞ የቪዚት ቪ3 ፎርሙ ቪዚትድ ይሆናል። ስለዚህ ሃዝ ኤቨር ቪዚትድ ይሆናል ማለት ነው። እሺ ስድስተኛው ምን ይለናል? ሺ ብላንክ ሄር ካር ዌን ሺ ዋዝ ወርኪንግ ኢን ዘ ቢዝነስ ካምፓኒ። እሷ መኪናውን ገዝታለች መቼ? በካምፓኒው በቢዝነስ ካምፓኒ ውስጥ እየሰራች ያለፈ አክሽን ነው አይደለ? ያለፈ አክሽን ነው። እዚህ ጋር እየሰራች ያለ የገዛችው መኪናዋ በፕሬዘንት ፐርፌክት ብዙም የሚገለጽ ነገር ሳይሆን በሲምፕል ፓስት ነው ይሄን የሚሰሩት። ያለፈ አክሽን ነው አይደለ? ሙሉ በሙሉ መቼም አንዴ ገዝተዋለች አይደለ? እንደዚህ ብላችሁ ነው የምትገልጹት። ስለዚህ መልሳችን ቪቱ ነው። ያው ሲምፕል ፓስት ነው። ሳብጀክት ፕላስ ቪቱ ነው። የባይ ቪቱ ፎርሙ ምን ይሆናል? ቦት ይሆናል ማለት ነው። ያደርጋችሁ መግለጽ ትችላላችሁ። ዌንንም ማየትም ትችላላችሁ። እዚህ ጋር ግን ለምሳሌ እዚህ ጋር ዌን ሞስት ኦፍ ዘ ታይም ፓስት ሲምፕል ፓስት ጋር ነው የምትጠቀሙት። ሞር ሲምፕል ፓስት ብትጠቀሙት አሪፍ ነው እዚህ ጋር። እሺ ሰባተኛው ቲንግስ ብላንክ የግሬት ዲል አት አወር ካምፓኒ። በእኛ ካምፓኒ ነገሮች ለውጠዋል አሁን ድረስ ማለት እንትን ያለ አይደለም ማለት ኮምፕሊት የሆነ አክሽን አይደለም። አሁን ድረስ እስካሁን ድረስ ተቀይረዋል የሚለው። ስለዚህ ምን ይሆናል? ፕሬዘንት ፐርፌክት ሞር ብትጠቀሙ አሪፍ ነው። ቲንግስ ፕሉራል ነው። ሃቭን ይወስዳል አይደል? ሃቭ ትላላችሁ። የቼንጅ ቪ3 ፎርሙ ቼንጅድ ይሆናል። ሃቭ ቼንጅድ ይሆናል። ዌን ዊ ፈርስት ብላንክ ወርኪንግ ሂር 3 years ago። አሁን እዚህ ጋር ኪወርድ ማናት? ቅድም እንዳልኳችሁ ኪወርድ ካለ ማስመር እንዳትረሱ። ኤጎ 3 years ago የምትሏ ኪወርድ ናት። በዚህን ጊዜ ምን ትጠቀማላችሁ ብያችኋለሁ ቅድም? ሲምፕል ፓስት። ስለዚህ የስታርት ቪቱ ፎርሙ ስታርትድ ይሆናል ማለት ነው። አሁን እዚህ ጋር በደንብ ይዩት። እዚህ ጋር አያት በኮማ ናት አይደለ? ከ3 years ago ብላ ኮማ ነው። ቴንሱ አላለቀም አይደል? ኮንቲኒስ የሆነ ነገር ነው ማለት ፓራራል የሚባል ነገር አለ። ፓራራል ቴንስ አሁን እዚህ ጋር በዶት አላለቀም አይደል? ቴንሱ እዚህ ጋር ኮማ ነገር ናት። ስለዚህ ዘ ካምፓኒ ብሎ እዚህ ጋር ቴንሱ ፓራራል ቴንስ ማለት ምን አይነት መሰላችሁ?
ለምሳሌ በኤንድ የሚያዝ ቴንስ ሊኖር ይችላል እና በኤንድ ሲያዝ ሁለት ቨርብ ሊኖር ይችላል በመጀመሪያው ቴንስ እና ከኤንድ ቀጥሎ ባለው ቴንስ እና ሁለቶች ጋር ያለው ቨርብ ተመሳሳይ መሆን ያለበት እንዲህ አይነት ቴንስ ፓራለል ሴንቴንስ ይባላል። እና አሁን እዚህ ጋር ያም እንደዛ ነገር ነው ማለት አላለቀም ቴንሱ የተያያዘ ነገር ነው በኮማን የዘጉት። ስለዚህ ዘ ካምፓኒ ብላችሁ ሞር ሃድ ብትሉት አሪፍ ነው ከሲምፕል ፐርፌክት ከፕሬዘንት ፐርፌክት ይልቅ ፓስት ብትጠቀሙ አሪፍ ነው። ስለዚህ ሃድ ይሆናል ማለት ነው። ሃድ ኦንሊ 6 ኤምፕሎይስ ብትሉ አሪፍ ነው። ሲንስ ዜን ዊ ብላንክ ቱ ኢንክሉድ ሞር ዛን 2000 ፉል ታይም ወርከር ይላል። አሁን እዚህ ጋር ኪወርድ አለች ቅድም እንዳልኳችሁ ሲንስ የምትል ቃል ያለች አያችሁ ታዲያ ሲንስ ይላል። ሲንስ ካለ ሲንስ ፎር የት ካለ ምንድነው ተጠቀሙ ያልኳችሁ ፕሬዘንት ፐርፌክት ቴንስ ፕሬዘንት ፐርፌክት ትጠቀማላችሁ ማለት ነው። ስለዚህ እነዚህ ሶስቶች ኪወርድ በምታገኙበት ጊዜ ሞር ፕሬዘንት ፐርፌክት ቴንስ ብትጠቀሙ አሪፍ ነው። ስለዚህ መልሱ ምን ይሆናል? ሃቭ ኤክስፓንድድ ይሆናል ማለት ነው። ዊ የሚለው ፕሉላር ስለሆነ ከሃዝና ከሃቭ ደግሞ ሞር የምትጠቀሙት ፕሉላር ስለሆነ ሃቭ ትጠቀማላችሁ። የኤክስፓንድ ቪ3 ፎርሙ ኤክስፓንድድ ይሆናል ማለት ነው። ሌላው 8ኛው ጥያቄ ምን ይላል? in the last 100 years traveling blank much easier and more comfortable ባለፉት አመታት ጉዞ ምንድን ነበረ? በጣም ቀለል ያለና ኮምፎርቴብል ነበረው ጉዞ ማለት ነው ነበረ ነው የሚለን አሁን ድረስ ኢፌክቱ አሁን ድረስ አለ። ስለዚህ ሞር እዚህ ጋር ብትጠቀሙ አሪፍ የሚሆነው ፕሬዘንት ፐርፌክት ብትጠቀሙ አሪፍ ነው። እንትኑ አላለቀም ማለት ቴንስ ይሄ አክሽኑ ኮምፕሊትሊ የሆነ አይደለም በፓስት ሙሉ በሙሉ ኮምፕሊትሊ አላደረገም። ላለፉት 100 ዓመታት እስካሁን ድረስ ማለት ነው ጉዞ ቀለል ያለና ኮምፎርቴብል ነበር ምቹ ነበር ብላችሁ እየተናገራችሁ ነው። ስለዚህ እዚህ ጋር ሞር ፕሬዘንት ፐርፌክት ብትጠቀሙ አሪፍ ነው። እሺ ምን ይሆናል መልሱ? ትራቨሊንግ ሲንጉላር ነገር ስለሆነ ሃዝ ብሎ ቢካም ይሄኛው የቢካም ቪ3 ፎርሙ ያው ራሱ ነው የሚሆነው ይሄኛው ይሆናል ማለት ነው። ከዛ in the 19th century it blank 2 or 3 means to cross ኖርዝ አሜሪካ ባይ ካቨሬጅ ዋገን ይላል። በ19ኛው ክፍለ ዘመን ኢት ብላንክ 2 ወይም 3 ወሮችን ይፈጃል ምን ለማድረግ ኖርዝ አሜሪካን ክሮስ ለማድረግ በከቨርድ ዋገን ይላል። እና አሁን እዚህ ጋር ማየት ያለባችሁ አንደኛ ፓስት ቮይስ ነው። ፓስት ቮይስ ነው እዚህ ጋር ለምን ፓስት ቮይስ አልኳችሁ? ፓሲቭ ቮይስ ይቅርታ ፓሲቭ ቮይስ። ስለዚህ እዚህ ጋር ምን ኢንዲኬተር አለች? ባይ የምትል ኢንዲኬተር አለች አይደለ? እሱን በማየትም አንደኛ ፓሲቭ ቮይስ ነው። ሁለተኛ ቴንሱ በ19ኛው ክፍለ ዘመን ብላችሁ እየተናገራችሁ ፓስት ነው አይደለ? ያለፈ አክሽን ነው፣ ሙሉ በሙሉ ያለቀ አክሽን ነው። ስለዚህ በዚህ ማየትም ትችላላችሁ። እዚህ ጋር ሞር ብትጠቀሙ ከፕሬዘንት ፐርፌክት ይልቅ ፓስት ሲምፕል ብትጠቀሙ አሪፍ ነው። ስለዚህ ቴክ የሚለው ቱክ ይሆናል ማለት ነው። እሺ the trip blank very rough and often dangerous ትሪፕ ማለት ጉዞ ማለት ነው። ጉዞ ምንድን ነበረ? ራፍ ኤንድ ዳንጀረስ ነበር። አልፎ ራፍ ሻካራ ኮረብታ ምናምን የበዛበት እና አደገኛ ነበረ ማለት ያለፈ አክሽን ነው አይደል? በፓስት ነው የምትገልጹት። ባይዘው እዚህ ጋር እንደ እንትን ነገር ነው፣ እንደ ሂስትሪ ነገር ነው ማለት ያለፈ አክሽን ሙሉ በሙሉ እየተናገረ ነው ሰውዬው ማለት ነው። ሂስትሪውን እየተናገረ ነው። መንገዱ እንደዚህ ነበረ፣ ክሮስ ለማድረግ ይሄን ያህል ይፈጅ ነበረ እያለ እያወራ ነው። ያለፈ ፓስት አክሽን ነው አይደል እየተናገረ ያለ። ሂስትሪውን ሞስት ኦፍ ዘ ታይም ሂስትሪ ስትናገሩ በፓስት ነው የምትናገሩ። ስለዚህ አሁን እዚህ ጋር the trip ብሎ የቢ ቪቱ ፎርሙ ምንድነው የሚሆን? ወዝ ነው አይደል? ወዝ ወይም ዌር ነው። the trip ብሎ እየተናገረ ስለሆነ ወዝ ትጠቀማላችሁ ማለት ነው። የቢ ቪቱ ፎርም ሲምፕል ፓስት ነው የምትጠቀሙት እዚህ ጋር። ሌላው the situation blank change ነው ቨርቡ a great deal over the last century ላለፉት 100 ዓመታት እስካሁን ድረስ ማለት ነው። ላለፉት 100 ዓመታት
ሲቹዌሽኑ ተቀያይሯል እየተናገራችሁ ነው ብላችሁ እየተናገራችሁ ላለፉት 100 ዓመታት እስካሁን ድረስ እየተቀየረ ነው። ላለፉት 100 ዓመታት እስካሁን ድረስ ብላችሁ እየተናገራችሁ ሞር እዚህ ጋር ብትጠቀሙት ከሲምፕል ፓስት ይልቅ ፕሬዘንት ፐርፌክት ብትጠቀሙ አሪፍ ነው። ዘ ሲቹዌሽን ብላችሁ ሲንጉላር ስለሆነ ሃዝ ቼንጅድ ነው የሚለው የቼንጅ ቪ3 ፎርሙ ቼንጅድ ብላችሁ ትመልሳላችሁ ማለት ነው። ይህን ይመስላል። ሌላ ግራመር ፎከስ ፓርቱ የለም። ቪዲዮ ከተመቻችሁ ላይክ አድርጉ። በቀጣይ ዩኒት 2 እንገናኛለን። በድጋሚ ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር ማድረጋችሁን እንዳትረሱ በማድረግ ጁኒየር አካዳሚ ለተማሪዎች እንዲዳረስ አድርጉልኝ። በቀጣይ ቪዲዮ እስክንገናኝ ድረስ መልካም የጥናት ጊዜ፣ መልካም ቆይታ